እስልምና ከሙሐመድ በፊት ነበረ ብለህ ነው አይደል የምታምነው ዑመር? አረ የለም። አረ የእስልምና ጀማሪ ነብዩ መሐመድ ናቸው። ቆይ ዑመር ይመልስ ነው ብለህ ታምናለህ? ነው መኖሩን የሚያረጋግጥ ከቁርአን ውጪ መኖሩን የሚያረጋግጥ ምክንያቱም ቁርአንም ከነብዩ መሐመድ በኋላ ስለሆነ የመጣው ማለት ነው። መኖሩን የሚያረጋግጥ ማስረጃ አለ ማለት ከቁርአን ውጪ እስልምና መኖሩን? አይዋ ያው ቁርአን እንግዲህ ከነብዩ መሐመድ በኋላ እንደሆነ አንተም ታምናለህ መቼስ። መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ላምጣልህ መረጃ ተው ከመጽሐፍ ቅዱስ ሙስልምና እንደነበረ ታዲያ ከቁርአን ታላከኝ እኮ አምጣሽ መኖሩን ቀያስ ላይ ያለ ነው የሚያመጣው። ስለዚህ ሙሴ ሲያመልክ የነበረው ምንድን ነው? ቆይት እስልምና ማለት አንድን አምላክ በብቸኝነት መገዛት ነው አይደል? አይ እሱን አንድን አምላክ በብቸኝ ጆባ ዊትነስም አንድን አምላክ ነው በብቸኝነት የሚገዛ ብራዘር። እና እኛም አንድ አምላክ ነው የምናመልከው በነገራችን ላይ። አይ ትሪኒቲ የሚለውን ነገር እንዲናይ ለማድረግ እንፈልጎ ከሆነ ትሪኒቲ እንዲናይ የሚያደርግልህ አይደለም። ሙሴ አንዱን አምላክ እግዚአብሔር ብቻ ሲያመልክ ከእግዚአብሔር ተልኮ ደግሞ ሲያስተምር የነበረ ነው። እኛ ሙስሊም ነው የምንለው አይደል? እሱማ እናንተማ ትላላችሁ። እናንተማ ኢየሱስንም ራሱ ሙስሊም ነው እኮ የምትሉት። ሐዋርያት ሙስሊም ናቸው። ኢየሱስም ቢሆን ሙሴም ቢሆን እስቲ ከቁርአን አስተምሮ ከመጽሐፍ ቅዱስ ጳውሎስም ሙስሊም ነው አይደል? ለእናንተ ጳውሎስም ሙስሊም ነው አይደል? ጳውሎስ እንኳን አይወዱትም። እሱ እኮ ነው ይሄን ሁላ ችግር የፈጠረው ብለን እኮ የምናምነው። ከየት እንደመጣ አናውቅም። አንዱ እኮ ሐዋርያቶቹ 12ቱ ሙስሊም ናቸው። 12 ሙስሊም ናቸው። ኦኬ ይሁዳም ማለት ነው። ይሁዳ ሙስሊም ነው አይደል? ይሁዳ እንኳን እስላም ቢሆንም ችግር የለብንም። እና እኮ እስላም ማለት እኮ አሁን ዑመር ወንድሜ ቆይ አይደለም ነገር ኢየሱስም ቢሆን ሐዋርያቶችም ቢሆን ትነግረኛለሽ። አንተ ነው የምታወራው። ይኸውልህ ዑመር ወንድሜ አንተ ነው የምታወራው። እኔ ጥያቄ ብቻ ነው የማቀርብልህ፣ አንተ ትቀጥላለህ። አንተ ታወራለህ። እና ስለዚህ ሐዋርያቶቹ እስላም መሆናቸውን አንደኛ ከራሳቸው ምስክርነት፣ ሁለተኛ ደግሞ በአይሁድንም ጭምር አይሁድ ማለት አሁን በምድር ላይ ያለ ህዝብ ነው። እንግዲህ እስራኤል አሁን በምድር ላይ ያለ ህዝብ ነው። ሙስሊሞች ነበሩ ማለት ነው እንደዚህ ፈሪሳውያን ሙስሊም መኖራቸውንና አሁን ወደዚህ ነገር ለምን እንደተቀየሩ የሚያሳይ ሪትን የሆነ ዶክመንት አንተ እንድታምን ያደረገ ማስረጃ እስኪያቀርብልኝ። አይሁድ ሙስሊም መሆናቸው የሚያሳይ ሂስቶሪካሊ አይሁድ ሙስሊሞች አይደሉም። አንድ አምላክ ኮንስ አይደለም እነሱ። ቆይ አረ ቆይ ተወሱን አይደለም። ሙሴ አይሁዳዊ አይደለም። ቆይ አይደለም ሙሴ አይሁዳዊ ነው አይደለም? ዑመርዬ እየተደማመጥን ብናወራ ጥሩ ነውና ሙሴ አይሁዳዊ ነው አይደለም? አይሁዳዊ ነው። ኦኬ ሰለሞንም አይሁዳዊ፣ ዳዊትም አይሁዳዊ ነው አይደለ? ብቻ ባይዘወይ ከአይሁድ ውጪ የሆነ ነብይ ከነብዩ መሐመድ ውጪ ከአይሁድ ውጪ የሆነ ነብይ ያላችሁ እንዴ? የለም። ነቢያት የምትሉት ከአይሁድ ውጪ የሆነ ነብይ ያላችሁ ማለት የለም። ነብዩ መሐመድ ብቻ ናቸው ከስማይም ዘር የተላኩት ሁሉም ከአላህ። ስለዚህ እነዚህ አይሁዳውያን እነዚህ ነቢያት የተላኩት ለአይሁድ ህዝብ እንደሆነ የታወቀ ነው። ለአይሁድ ህዝብ ከሆነ የተላኩት እነዚህ ነቢያት አይሁድ እስላም ሳይሆን ነው እንዴ ነቢያቶቹ ሙስሊም ሆነው ሙስልምናን የሰበኩት? አንድ አምላክ አለ እስላም ማለት በሁሉም ወረዱት። በኢየሱስ አያምኑማ። በኢየሱስ ማመን ነበረባቸው። ቆይ እሱን አይደለም የአይሁድ ህዝብ ነቢያ ከነሱ የወጡ ነቢያት ከነሱ ነው አይደል? በሙሴ ዘመን የነበሩ አይሁዶች ከአላህ የተላከላቸውን በሙሴ በኩል የመጣውን ትምህርት ይከተሉ፣ አንድ አምላክ ያመልኩ ነበር። ሶዳር ሙስሊም ናቸው ማለት ነው። እነሱ አይሁዳውያን ናቸው አይደል? እስላም የሚለው እኮ በእስላም ናቸው እኮ ግን አይሁዳውያን ናቸው። አይሁድ ማለት ነው ማለት ነው። እሱን ማስረጃ እሱን ነው ይኸውልህ
እባክህ አይሁድ ማለት ሃይማኖት አይደለም። አይሁድ ክርስቲያን አለ፣ አይሁድ ሙስሊም አለ፣ አይሁድ ምናምን። እኔ አሁን አይሁድ ማለት እስላም ነው ክርስቲያን ነው አላልኩም እኮ መች አልኩኝ? አላልኩም እኮ አንተ ነህ ያልከው። ስለዚህ በሙሴ ትምህርት የሚያምኑ እነሱ በኢየሱስ ቢያምኑ አሁን እኛ ሙስሊሞች ናቸው እንል ነበረ እኮ። ዞሮ ያልከኝ ያለው የአብርሃም ዘር አይሁዶች እንደሚባሉ ታውቃለህ አይደል? አይሁድ እንደሚባሉ እስልምና ነቢያቶቼ ናቸው የሚላቸው በሙሉ የአይሁድ ነቢያት ናቸው። የአይሁድ ነቢያት ማለትም ለዛውም በማን ይኸው ተመልከቱ እንግዲህ በማን በኩል በእስማኤል በኩል ሳይሆን በያዕቆብ በኩል። እነሱ መስዋዕትን ለመስዋዕት ያቀረበው እስማኤል ነው የሚሉት። እስማኤል ነው እነሱ በቃ የአብርሃም ልጅ ብለው በእስማኤል በኩል ነው። ምክንያቱም በእርግጥ ዘራቸው ከዛ ስለሆነ መሐመድም ከእስማኤል ዘር ስለሆነ ከእስማኤል በኩል የመጨረሻው ነብይ ብለው የሚሉትን ከመሐመድ በቀር አንድም ነብይ የለም። ከይስሐቅ በኩል ግን ለመስዋዕት የሚያቀርበው እስማኤል ነው የሚሉት እነሱ ከመጽሐፍ ቅዱስ ይኮርጁና እንትን ያረጉታል። ከዛ በጣም በሚገርም ሁኔታ ግን ከይስሐቅ በኩል ነው እንዳለ ነቢያት ቁርአን ነቢያት ብሎ ክሌም ያደረጋቸውን ከማን በኩል ነው? ከይስሐቅ በኩል የተጠቀሱት ከይስሐቅ በኩል የመጡትን ዮሴፍንም ጨምሮ ያዕቆብንም ዮሴፍንም ጨምሮ ሙሴንም ጨምሮ ዳዊትንም ሌሎችን ሰለሞንም ሌሎቹ ነቢያትን ጨምሮ ደግሞ አይሁዳውያን ናቸው። አይሁድ ደግሞ በምድር ላይ አሁን ያሉ እማኝ የሚሆኑ ምስክሮች ናቸው። በታሪክም አይሁድ እስላም የነበሩበት በኋላ ወደ ይሁድነት የተቀየሩበት ምንም አይነት ታሪካዊ ማስረጃ የለም። በምድር ላይ ያሉ ሰዎች ናቸው። ለምስክርነት ጠርተህ እነዚህ ሰዎች እስላም ነበራቸው ወይ ብትላቸው ኧረ እስላም ሁነንም አናቅም እስልምናንም አናቀውም አናምንበትም የሚሉ ሰዎች ናቸው። አይሁድ አሁን በምድር ላይ ያሉ ደግነቱ እኔ እግዚአብሔር ይመስገን የምለው አይሁድ የሚባሉ ማህበረሰብ ምድር ላይ መኖራቸው ባይኖሩ ኑሮ ቢያልቁ ኑሮ ቢጠፉ ኑሮ አይሁድ እስላም ነበሩ እየተባለ በስማቸው እየተዋሸ ይቀጥል ነበረ። በእርግጥ እንዳልሆኑ ከመጽሐፍ ቅዱስ ውጪ ታሪካዊ ማስረጃዎች አሉ። አይሁድ እስልምናን እንደማይቀበሉ እስልምናን እንደማያውቁት ማለት ነው። ስለዚህ በምድር ላይ ያሉ ሰዎች ናቸው እነማን? አይሁዶች ማለት ነው። አይሁዶች ደግሞ የሚያምኑት እግዚአብሔር ነው። እግዚአብሔር ማለት አላህን ሳይሆን እግዚአብሔር ነው። ስለዚህ እነሱ የሚያምኑት ማለት ነው። እነሱ ደግሞ የራሳቸው የሆነ ስርዓት ያላቸው መቅደስ ያላቸው መስዋዕት ያላቸው መሰዊያ አልታር ያላቸው ይሄ አርክ ኦፍ ኮቨነንት ያላቸው ይሄ ታቦት ያላቸው የመቅደስ ስርዓት ያላቸው የራሳቸው የሆነ ማንነት ያላቸው ሃይማኖት። ስለዚህ እነሱ ስለ ኃጢአት ሲሬት ሊቀ ካህናት ያላቸው ሊቀ ካህናት የአሮን ዘር ያላቸው ሌዋውያን ማለት ነው ያላቸው እንዲህ ያለ ስርዓት ከጥንት ጀምሮ ከነ ሙሴ ዘመን ጀምሮ የነበራቸው ሰዎች ናቸው የነበራቸው። ስለዚህ አይሁድ ቤተ መቅደስ፣ ታቦት፣ መሰዊያ፣ መስዋዕት የሚያቀርቡ ሰንበትን ማክበር ነው። ሰንበትን ያከብራሉ ወይ ሲሉ ሙስሊሞች አያውቁትም። እንዲሁም የነሱ ራሳቸው ሌላ ጁምዓ ምናምን ያላቸው። ስለዚህ ግልጽ በሆነ መንገድ እስልምና ከመሐመድ በፊት አልነበረም። እስልምና ነቢያቶቼ ናቸው የሚላቸው በሙሉ የአይሁድ ነቢያት ናቸው። የአይሁድ ነቢያት ማለትም ለዛውም በማን ይኸው ተመልከቱ እንግዲህ በማን በኩል በእስማኤል በኩል ሳይሆን በያዕቆብ በኩል። እነሱ መስዋዕትን ለመስዋዕት ያቀረበው እስማኤል ነው የሚሉት። እስማኤል ነው እነሱ በቃ የአብርሃም ልጅ ብለው በእስማኤል በኩል ነው። ምክንያቱም በእርግጥ ዘራቸው ከዛ ስለሆነ መሐመድም ከእስማኤል ዘር ስለሆነ ከእስማኤል በኩል የመጨረሻው ነብይ ብለው የሚሉትን ከመሐመድ በቀር አንድም ነብይ የለም። ከይስሐቅ በኩል ግን ለመስዋዕት የሚያቀርበው እስማኤል ነው የሚሉት እነሱ ከመጽሐፍ ቅዱስ ይኮርጁና እንትን ያረጉታል። ከዛ በጣም በሚገርም ሁኔታ ግን ከይስሐቅ በኩል ነው እንዳለ ነቢያት ቁርአን ነቢያት ብሎ ክሌም ያደረጋቸውን ከማን በኩል ነው? ከይስሐቅ በኩል የተጠቀሱት። ዞሮ እያልከኝ ያለው የአብርሃም ዘር አይሁዶች እንደሚባሉ ታውቃለህ አይደል? አይሁድ እንደሚባሉ አይሁዶች ናቸው አይደል? እሱ እኮ እስላም ናቸው እነ ሙሴ የሚል እኮ አንድ አምላክ አምልከዋል። እስልምናም ለአንድ አምላክ ስለሆነ ይላል። አሁን ለምሳሌ አንድ ኦሮሞ ዋቄፈታ ዋቃን ያምናል፣ አንድ አምላክ ያምናል ከክርስቲያን ውጭ ያለው። ስለዚህ እስላም አንድ ዋቄፈታ እንትን ሐሳቤን እንትን ላድርገው ላንተ ላግዝ ነው። ቡዲዝም እኮ ለምሳሌ ዝም ብሎ መጣ እኮ አንልም በጌታ አሁን ቡዲዝም እኮ ላይክ በታይም እኮ ላይክ ዳር ራይት ዑመር አንድ ጊዜ ቁርአን ምን ይላል መሰለ? ወይ ስለዛ ነው ስለነሱ ነው። አንተ በሙሴ አምናለሁ እስልምና በሙሴ ጀምሯል ስላለ ነው። ስሙ ምን አለ? የመጀመሪያዎቹ ሰዎች ተረቶች ናት አጻፋት። ውሸታሞች ናቸው። ተረት ነው አጻፋት። የነሱ መጽሐፍ አትቀበል። እርሷም በእርሱ ላይ ጠዋትና ማታ ትነበባለች።
የመጀመሪያ ሾዎቹ ምንድናቸው? የመጀመሪያዎቹ ሰዎች ተረቶች ናት፣ አጻፋት። የሙሴ ሕግ ምንድነው? ተረት ነው፣ አትቀበል ብሎ አንተ ግን ከሰማይ የወረደልህን ያ በሰማያትና በምድር ውስጥ ያለን ሚስጥር የሚያውቀው አወረደው። ለምን? የሙሴ መጽሐፍ ተረት ነው፣ የመጀመሪያ ሰዎቹ ተረት ናት ብሏል። አትቀበል ይላል ቁርአን ምን ይላል? የመጀመሪያ እነ ሙሴን ተረቶች አትቀበል፣ የነሱ መጽሐፍ ተው። አሁን እኔ ከሰማይ እኔ እኮ ተምታታ ነገር ሆነብኝ። የመጽሐፉን ሰዎች ደግሞ ጠይቅ የሚልም እኮ አለ። ያቱ ጋር ነው የሚለው? ምንድን ነው የሚለው? ኧረ አይልም በፈጠረው እንዴ ስሙ። አሁን እሱ ስለ ሙሴ አምናለሁ አላለም? እሺ አለ ቁርአን። አንተ ይዛል አፖስትል ይዛል ይሄንን ጥቅሱን ቁርአኑ አሁን ልንገረው። እንትኑ ራሱ ይሄ ምንድን ነው የሚባለው? ሱራውን ንገረው። ለጥፉልን። ይኸው አይ ይኸው ለጥፉልን እስቲ እንዴ እኮ እሱ እስኪለጥፍ ድረስ ወይ እስኪያዘጋጅ ድረስ ዑመር ይኸው ምን እያልኩ መሰለ፣ አንተ ሙሴ በነበረበት ዘመን ሙሴ ነብይ ሆኖ ሲነግራቸው የነበረ ሲያወራቸው የነበሩ ሰዎችን እነዛ ሰዎች እስላሞች ነበሩ ብለሃል አይደል? አዎ አይሁዶች ናቸው አይደል? እነሱ አይሁድ ማለት እኮ ሃይማኖት አይደለም። ይሁድ እኔ ስለ ይሁዲ ጀውሽ ናቸው ወይ? አማርኛ ስለሆነ ነው ጀውሽ ናቸው። እሺ ናቸው። እሺ ቴንክ ዩ። አሁን እነሱ እስላም መኖራቸውን የሚያሳይ ሂስቶሪካል ኤቪደንስ አምጣልኝ ነው እያልኩ ያሉት ወንድም ሸጋ። መቼ ደግሞ ወደዚህ አሁን ወዳሉበት ማንነት እንደመጡና እስላም እንደነበሩ የሚያሳይ ሂስቶሪካል ኤቪደንስ አምጣልኝ። ሂስቶሪካል ኤቪደንስ ትለኛለህ? ይሄ መጽሐፍ ቅዱስ ላይ እኮ ጠቀስኩት ከቁርአን ለምሳሌ ኢየሱስ መጀመሪያ ወደ መጽሐፍ ቅዱስ እንሄዳለን። ሂስቶሪካል ኤቪደንስ አለ የለም? አላል የለም። ካፊሮች ተረጋጉ። መጽሐፍ ቅዱስ አይቀርብም ከሂስትሪ። ቆይ እሱ ወደዛ እንመጣለን እኮ ብያለሁ ዑመርዬ። ሂስቶሪካል ኤቪደንስ አለ የለም እኮ? ስለ ሙሴ የምናገኘው እኮ ከሂስትሪ ይበልጥ እኮ መጽሐፍ ቅዱስ ላይ ነው። ስለ አብርሃም ከሂስትሪ ይበልጥ እኮ የምናውቀው ቃል በቃል ምን ትላለህ መሰለህ ዑመር? ሂስቶሪካል ኤቪደንስ አለ የለም ስለ አለ የለም ትልና ግን መጽሐፍ እዚህ ጋር ሂስቶሪካል ኤቪደንስ የለም ከሌለ እና ግን እዚህ ትለኛለህ አሁን አለ ስለ ሙሴ አንተ ያወቅኸው በሂስትሪ ነው ወይስ በመጽሐፍ ቅዱስ ነው? ስማኛ እንዴ እስልምና ሙለታ ሙሴ ራሱ ዝም ብለን እየለፋለው ከነብዩ መሐመድ በፊት እስልምና የሚባል ነገር ፍንጩም የለም። ይሄንን እነሱ ሙሴ ነው ኢየሱስን ይመልስልኝ ቆይ አይሉ ቆይ አይሉ ዑመር ምን እያልኩ መሰለህ? ሙሴም ራሱ ይኸውልህ አንዴ እየጠየቁ ነው። ሙሴም ራሱ ሙስሊም እንደነበረ ሂስቶሪካል ኤቪደንስ ነው እያልኩ ያሉት። ሂስቶሪካል ኤቪደንስ አለ የለም? እንደውም ሙሴ ክርስቲያን እንደሆነ ሂስቶሪካል ኤቪደንስ ትይካለህ? ክርስቲያን አይደለም አለ የለም? ሂስቶሪካል ኤቪደንስ ክርስቲያን ማለት ነው። ሙሴ እስላም እንደነበረ የሚያሳይ ሂስቶሪካል ኤቪደንስ አለ ወይ? ምክንያቱ ልጁ በጣም ድርቅ አለ። ሙሴ ክርስቲያን ነው እኮ እያልን አይደለም። ሙሴ በአይሁድ ስርዓት እግዚአብሔርን ያመልክ የነበረ የብሉይ ኪዳን ሰው ነው እንጂ ልጁን አታስመልጡታ። ብቻ ነበር የሚያመልከው፣ ለአምላኩ ይገዛ ነበር። ሂስቶሪካል ኤቪደንስ አለህ ወይ ዑመር? እንዴ ያወቅህ አንተ ትልቅ ሰው አይደለህ እንዴ? አለ የለም? ሂስቶሪካል ኤቪደንስ ከየት ይመጣል? አንተ ደግሞ አለ የለም? ሂስቶሪካል እንዴት ሙሴ እስላም ነው ክርስቲያን ነው ብለህ? ይሄ ማለት እኮ ድንግል ማርያም ድንግል መሆኗን ሂስቶሪካሊ የመጣ ነገር ነው። እሱ የልጅ ወሬ አታውራና ድንግል ማርያም እሱን ተወው። ቆይ አሁን እሱን አይደለም። አሁን ከድንግል ማርያም ውጣና እሱ እንትን ነው የሚሆንብህ። ይሄ በጣም ኦፌንሲቭ የሆነ ማለት የሚያናድድ ነገር አትናገር። ይሄ የሰው ሃይማኖትን እንትን የሚያደርግ ነገር እሺ ሙሴ እንደነበር ሂስቶሪካሊ ንገረኝ እስቲ። አፈደኝ ለኖሩን ራስ ብራዘር ቆይ እንጂ አንተ ባለኖሩ ከሂስትሪ ኤቪደንስ ይኸውልህ እስልምና ይሄ ማንም ሰው የሚያየው ነገር ነው። ማንም ሰው የሚያየው ነገር ነው። ህዝብ ለምሳሌ በዚህ ዘመን ምንድነው የሚባለው? አንድ ፍቅር ሲይዝ የሚባል ሰውዬ አንድ ጣቱን ወደ ላይ የሚያደርግ ሰውዬ እኔ የመጨረሻው ነብይ ነኝ ደምሳሽ ምናምን ነብይ መሐመድ እንደዚህ ምናምን እያለ እየለፈለፈ እንደመጣ ሰምተናል። አሁን እኛ የሆነ ነገር ጽፈን ልናስቀምጥ እንደዚህ የሚባል ሰውዬ ተነስቷል ብለን ይሄ ማየት ብቻ ነው የሚጠበቅብህ። በቃ ፍቅር ሲዝም የሚባል ሰውዬ ምናምን እንደነበረ እንትን እናደርጋለን። ይሄ ምንም ተከታይ የለውም። አየቶ አሁን ፍቅር ሲዝም ጀመረውና ውሸት ስለሆነ ተከታያቱ ቶቶ እሱ ነገ ጧት እንደ መሐመድ አሸን እሱ መሳሪያ ስላነሳ ነው እንጂ ቆይ የተዋጋ ቢመጣ ብዙ ሰው ያገኛል።
ጦርነት ቢከፍት ነው የምልህ የሚፈራ ሰው ላለመሞት ነብሱን ላለመሞት ብሎ ፍቅር ሲዝም እየመጣ ይመጣል። ሰይፍ ስላላነሳ ነው። እንደ መሐመድ ሰይፍ ቢያነሳ ሰው ይከተላል። ይሄ ነገር እዚህ ጋር ይብቃን። ይህንን ጥያቄ የምሬን ነው። እኔ እያሾፍኩ አይደለም ወንድሜ ዑመር፣ በጌታ ፊት ነው የማወራልህ። ሰሞኑን በቃ ስስቅ ነበር እያየውና የሆነች ነገር ትዞራለች አንድ ቪዲዮ እና ሰውየው ሼክዋን ደስ የሚል ሞገስ ያለው ኡስታዝ ነው እና ያለቅሳል ምርር ብሎ ማለት ነው። ለምንድን ነው ያለቅሰው ብዬ ጠጋ ብዬ ሳይ የገነት እንትን በአረብኛ ነገር ብሎ ለስላሳ ሰውነቷ መታ በገነት ላይ ስትበሳመችው ጊዜ ደስታ በደስታ ይሆናል ንፍርቅ ብሎ እያለቀሰ ምንድነው ያ ነገር? እስቲ በጌታ ንገረኝ ምንድነው? አላየሁትም ግን ዋት ዘ ፕሮብሌም። ለምሳሌ እኔ ገነት ላይ የተሰጠኝን ጸጋ እናፍቃለሁ። ሶ ዋት በናፍቆት ላይክ ወንደር ባረግ ምንድነው ችግሩ? ኡስታዙ ታዲያ የሚያስለቅሰው ገና ለገና ቆይ ጡት ነው ተስፋ? ጡት ነው ተስፋ? ያንተ ተስፋ ጡት ነው? ገለዋ ሴቷስ ምንድነው የሚመጣላት? ለስላሳ ሰውነት ያለው ወንድ እሺ፣ ለሴቶች ወንዱ ያለቅሳል። እሺ ማን ነው ወንዱ ያልቅስ? እሺ ያችን የመሰለች ሴት አግኝቶ ሴቷስ ምንድነው ብታገኘው? በገነት ሴት ስላበስ ምንድነው የሚያገኘው? እሺ ወንዱስ? እሺ አይ ሴክስ ምናምን የሚኖር እሺ ግድ የለም ዑመርዬ፣ በእናንተ ሃይማኖት አላቃለሁ። እሺ ወንዱ እውነት ነው ወንድ እስላም ያችን የመሰለች ለስላሳ ሰውነት ያላት ጡቶቿ ፈጽሞ በቃ የማይጎሉ እንደዛ ስትስማው ይደሰታል። ወንድ ግልጽ ነው ወንድ ነው። ሴቷ ምንድን ብታገኘው? ሙስሊም ሴት እኔ እንደው ሙስሊም ሴቶች ምን አይነት ሞኞች ናቸው? እሺ በሰማይስ ምንድን ነው የሚያገኙት? በምድር እሺ ግድ የለም 2-3 ያገባል አንዱ። ሰማይም እሷ እኮ የምታገኘው ምንም ቁርአን አይናገርም ማለት ነው። ኃይለኛ መስል ያለው ቆንጆ ወንድ ያጋጥማታል ቢል ኖሮ ኦኬ፣ ምንም እኮ ተስፋ የላቸውም ሴቶቹ። ስለ ሴት የሚያወራው የወንድ ልጅ መጠቀሚያ ብቻ ናት ይላታል ቁርአን። ስለ ሴት የወንድ ልጅ መጠቀሚያ ብቻ ናት ይላታል። ቢሮ አንሰሪን.ኮም ላይ ያሉትን እንትኖች ታዲያ ሴቶቹ ለምን ጌታን ተቀብሎ ታዲያ እኮ ለክርስቲያን አሻላቸውም ወይ? ወንድ የለም ሴት የለም ተብሎ ተጽፏል። ወንዱስ እሺ የሚያገኘውን ያገኛል። ሴቱ ምንድን ነው የሚያገኘው? ሴት ሙስሊም ምንድን ነው የሚያገኘው? ጥያቄ ይሄ ነው። እኔ ወንዱስ የሚያገኘው ገብቶኛል። የገነትን ጸጋ ሁሉም ያገኛሉ። ገነት ላይ ያለው ዑመር ቆይ 4 ሚስት ቢኖር በምድር እነዛ ከሞት ተነስተ በትንሣኤ በቂያማ ሚስቶችን የሚሆኑት ማንም አያገባቸው በቁርአን አይደለም። እንደገና የጀና ሚስቶች ደግሞ አሉ 7። ለምሳሌ እንትን ከሆንክ ጂሃድ ላይ ከሞትክ 7 እግዚአብሔር አላህ የሚያዘጋጅልህ አለ። ኦኬ እነሱን ይጨመራሉ። አንተ አንድ ወንድ የምድራዊ ሚስቶች በሙሉ እዛም እዚህ የተበደሉት አንሶ አንድ ወንድ ለአንድ ሴት ብቻ ነው የሚበቃው። እዚህ ተበድለው ነው እንዴ? የት ሀገር ነው አንድ ወንድ 2 ሴት ማርካት የሚችለው? እንኳን ተው 4 እና 5 የት ሀገር ነው አንድ ወንድ 2 ሴት ለሴት በቂ የሚሆነው? አንድ ወንድ ለአንድ ሴት ብቻ ነው። እኩል ስሜት ነው ያለን ሴትም ወንድም። አንተ ሰማይ ቤትም ሄዳ አንድ ወንድ ለ4 እንደገና አቁልጭልጭ የተጫወ ሰውየው 3ኛው ጋር ደግሞ 4ኛው ጋር ሲመጣ ኦልሬዲ ሙትት ብሏል። ጨርቆ ነው ሰውየው። ናፍቃ ነው ታገኘችኛው። ስለዚህ ሰውየው ጨርቆ ነው። ስለዚህ በቃ ሞቷል እኮ ሰውየው። ያማራት ነው የምትኖረው ማለት ነው። this not fair man። እኔ ስለ ምድራዊ እናወራ ወይ ስለዛ እናወራ? ሙስሊም እህቶቻችን አይናቸው ሊከፈት ይገባል። ፍትህ ለሙስሊም እህቶቻችን። እንደውም ክርስቲያን ሴቶች ናቸው እንጂ ክርስቲያን ሴቶች ናቸው እንደውም አይናቸው ሊከፈት የሚገባው እንጂ ክርስቲያን ሴቶች ስለሆነ ነው ክርስቲያን ሴቶች ባላቸውን የሚፈቱት። ሲጀመር በሰማይ መጋባት የለም ተገልግል ነው። አንድ ለአንድ ስለሆነ ነው መጋባት የለም ያለው ማን ነው? መጽሐፍ ቅዱስ አላለም። አንተ ነህ ኃይሉ። አይ በሰማይ ነው መጋባት የለም ያላለው የለም ያለው ያልከው ኢየሱስ ብሎ የለም እንዴ? አንተ ደግሞ በሰማይማ ብሏል ጌታ ኢየሱስ እኮ ብሏል። እንደ ሰማይ መላእክት ይሆናሉ። አንድ ሴት 7 ባል አግብታ ሰባቱም ተራ በተራ ቢሞቱ በሰማይ የማንኛው ሚስት ትሆናለች ብሎ ሲጠየቅ አይ በዛ እኮ መጋባት የለም እንደ ሰማይ መላእክት ነው የሚሆኑት አለ። ከዚህ እንግዲህ ከኢየሱስ በላይ ማን ልስማ ነው? ማጠቃለያ ልስጥና እኔ ልልቀቃችሁ። ኡስታዙ ተመችቶኛል። ሙለታ ያ የሚያለቅ ሰው ኡስታዝ ደስ የሚል ሰውዬ ነው። አንተ ምርር ብሎ እኮ የሚያለቅ ሰው ለስላሳ ሰው ጥቶቿ ይለን ደስታ። እሺ በል እንግዲህ አይሉ ዑመርዬ ይቅርታ
እስካሁን ግን ምንም ጥያቄ አልጠየቅኩም። እኔ ግን ምንም ጥያቄ አልጠየቅኩም። ሌላ ጊዜ አንዴ ማጠቃለያ ልስጥ። እኔ በተናገርነው ነገር ዑመር ማጠቃለያ ወይ ስጥና እኔ ልስጥ። ዑመር አይ ፌር እንሁን ለዑመር ነው አሁን እድል የምሰጠው። ቆይ ዑመር ለአንተ እኮ ነው እድል የምሰጥህ። አሁን ጊዜው ያንተ ነው። ይቅርታ ቤቴ መተህ ገብተዋል። መዓቶንን ስናወራ እንደ ዲስሪስፔክት እንዳንቆጥረው። እኔ አሁን የዛ ኡስታዙ የሚያለቅሰው ሰው እየጠየቁ ጉዳዩ ስላሳቀኝ እንጂ በሃይማኖታችሁ ላይ እንትን እያልኩ አይደለም። ይሄንን ተረዳልኝ። ሰውየው የሚያስለቅሰው ለሴት ብሎ ነው የሚያለቅሰው የሚለውን ጥያቄ ተፈጥሮብኝ፣ አሁን ጊዜው ያንተ ነው። የፈለግከውን ጥያቄ ጠይቀን ጥያቄህን የሚችል ሰው እኔ ከቻልኩ መልስላለሁ፣ ካልቻልኩ እነሙለታ ትንሽ ለእስልምና ለኔ ነው ፐርሰናል ጥያቄ ነው። አሁን አንተ እስላም የማትሆንበትን አንድ ምክንያት ንገረኝ። ኦኬ፣ በጣም ጥሩ ጥያቄ። እንደዚያ ሳውንድ ነው ጥያቄ። ይሄ ደስ የሚል ጥያቄ ነው የጠየቀው። እስላም የማልሆንበትን እንደውም አንድ ጥያቄ አንድ ሳይሆን አንድ አራት እስቲ አጭር አድርገህ አንድ 4 5 ሪዝን አስቀምጥ ብለህ ብትጠይቀኝ ደስ ይለኛል። አንድ ብቻ ከሆነ እንደውም በቂ አይደለምና እስላም የማልሆንበት አንደኛ እስላም የማልሆንበት ሲጀመር በቁርአን አላምንም፣ በነብዩ መሐመድ ነብይነትም አላምንም። ለምንድን ነው የማላምነው? እንደው ስለማልፈልግ ነው ወይስ ለምንድን ነው የማላምነው? ለምንድን ነው ቁርአን እና ነብዩ መሐመድን ነብይነት ተቀብዬ እስላም የማልሆነው ቢባል ጌታችን ኢየሱስ ክርስቶስ የከፈለልን በሞቱና በትንሣኤ የከፈለውን ያን ሁሉ ፍቅር ዲናይ ስለሚያደርግ እስላም መሆን አልችልም። በጸጋ የምንድንበት የጌታችን የኢየሱስ ክርስቶስን ሞትና ትንሣኤ የደመሰሰ በራስ ጽድቅና ቅድስና ነው የምትድነው የሚለኝን ሃይማኖት ልቀበል አልችልም። ራሴን ማዳን አልችልም። አምሶሪ በእስልምና ሰዎች በስራቸው መሰረት እንደሚከፈላቸው እንደየስራቸው ጀጅ እንደሚደረጉ ነው ቁርአን የሚናገረው። ስለዚህ ማንኛችንም በስራችን ፐርፌክት አይደለንም። በእስልምና ሄዶ መንግስት ሰማያት የሚገባ ሰው የለም ማለት ነው። ምክንያቱም በስራው ነውና። በአላህ ፊት ደግሞ ለመቅረብ ፐርፌክት መሆን ያስፈልጋል። ቁርአናችሁ ራሱ አላህ ፐርፌክት መርሲለስ ማን ነው ፈጽሞ እንከን የማይወጣለት እንደሆነ ይናገራል። በፊቱ ለመቅረብ እንከን የሌለብህ መሆን አለብህ። እኔ ደግሞ አልችልም። እሱ ስለማልችል እግዚአብሔር ደግሞ በእኔ ቦታ ውድ ልጁን ኢየሱስ ክርስቶስን አሳልፎ ሰጥቶ በጸጋ አዳነኝ። ይሄንን ስለምትክዱ እስላም መሆን አልችልም ማለት ነው። እስላሞችን ግን ወዳቸዋለሁ፣ አፈቅራቸዋለሁ። ክርስቲያንን እንደምወድ እነሱን ወዳለሁ፣ የእነሱን መዳን እናፍቃለሁ። ብዙ ወዳጆችም አሉኝ። ስለዚህ ሞቱና ትንሣኤን ስለምትክዱ እንዴት አድርጌ በወዳችሁም እንዴት አድርጌ የእናንተ እሺ፣ ጊዜው ለእሱ ነው። በነገራችን ላይ እንዲያሳምነን ትንሽ እድል እንስጠው። እኛ በእስልምና አንድ ከቁርአን ነው ከመጽሐፍ ቅዱስ ነው የምታሳምነኝ? ከቁርአን ነው ከመጽሐፍ ቅዱስ ነው የምታሳምነኝ? በሁለቱም። አንተ በሁለቱም አይደል እንትን ያልክልን? እኔም በሁለቱም። አዎ፣ እሺ። በመጀመሪያ ደረጃ አንድ እስላም በኢየሱስ አላምንም ካለ ሙስሊም አይደለም። ኢየሱስን አላውቅም በኢየሱስ አላምንም ብሎ ሙስሊም መሆን አይችልም። ሙስሊም ለመሆኑ አንድ መሰረታዊ ፒላሮች አንዱ በነቢያት ማመን ነው። ስለዚህ በኢየሱስ ማመን አለብህ። ግማሽነት አይቻልማ፣ ጨርሶ ማመን ይጠይቃል። ነብይነቱን እናንተ ታምናላችሁ፣ እኛም እናምናለን እኮ። መልእክተኛነቱን እኮ እናንተም ታምናላችሁ፣ እኛም እናምናለን። ሰው መሆኑን እናንተም ታምናላችሁ፣ ግን ሞቶ መነሳቱን ታምናላችሁ ወይ? መለኮት ሰው መሆኑን ታምናላችሁ ወይ? አሁን ልነግርህ ነው። እሺ፣ አሁንም ከኛ ጋር የተለያየን የመሰለህ ምንድን ነው? ኢየሱስ ለኃጢአታችን ሲል አላማው በመስቀል ላይ ሊሞት ነው የመጣው። ይህንን ደግሞ እናንተ ክዳችኋል ነው እያልክን ያለ። እኛ ይሄንን አስተምህሮ ኢየሱስም ሆነ ሐዋርያቶቹ አያውቁትም። ይሄንን አስተምህሮ ያመጣው ጳውሎስ ነው። ጳውሎስን ነው የምትከተሉት እናንተ ኢየሱስን አይደለም የምትከተሉት እያለ ነው። ስለዚህ ይሄ ነገር እውነት መሆኑን ለማረጋገጥ እስቲ ሐዋርያቶቹም ይሁኑ ኢየሱስም እኔ ለኃጢአታችሁ ልሰቀል ነው የመጣሁት ብሎ አሕዛቦች ደግሞ ስለ ሕግና ስለ ኢየሱስ ማመን ይከብዳቸዋል። አሕዛቦች ከአይሁድ ውጭ ያሉ ሰዎች ይህንን ትምህርት ሕግ ጠብቁ እንደዚህ አድርጉ ምናምን ቢባሉ ይከብዳቸዋል። ስለዚህ ጳውሎስ በጣም ኢንፍሉዌንሻል ሰው ነበር፣ በጣም የተማረ ጠቢብ ሰው ነበረ። ስለዚህ በዛ ሰዓት ተሰሚነትን ይፈልጋል። ምን አይነት የሚል ትምህርት አመጣ? በቃ ሕጉም ይቅርባችሁ፣ ምንም እንትን አያስፈልጋችሁም፣ እናንተ በጸጋ ድናችኋል፣ ኢየሱስ በመስቀል ላይ መሰቀሉን ካመናችሁ ሲላቸው ብዙ ሰው መቀበል ጀመረ። እሱ
ከዛ በፊት እኮ የሚቀበለው ሰው አጥቶ ነበር። ምክንያቱም ትክክለኛ ኢየሱስን አስተምሮ በደማርቆስ ኢየሱስ ተገለጠልኝ ብሎ ያስተማረውን ትምህርት ሲያስተምር እኮ ማንም አልሰማህም አሉት። ሁሉም አሕዛቦች አልሰማህም አሉት። ግን አልሰማህም ሲሉት እንዴት ትሪክ አደረጋቸው? የራሱን ትምህርት ኢየሱስ የማያውቀውን ትምህርት፣ ሐዋርያቶቹ የማያውቀውን ትምህርት ኢየሱስ ለኃጢአታችሁ ብሎ ነው የመጣው፣ ምንም ሕግ አያስፈልግም፣ በጸጋ ድናችኋል የሚል አስተምሮ አመጣላችሁ። እናንተም ይህንን የኢየሱስን አስተምሮ ሳይሆን የጳውሎስን አስተምህሮ ነው እየተከተልክ ያለው ይሉሻ። ሌሎች ሐዋርያቶች ኢየሱስ ክርስቶስ መሞቱና ለኃጢአታችን መሰቀሉን መጽሐፍ ቅዱስ ባሳይ ታምናለህ? ኧረ አሳየኝ እስቲ አላለም እኮ እያልኩ እኮ ነው። ሌሎች ሐዋርያት ቢሉ ታምናለህ? ከጳውሎስ ውጪ ይሄን ኢየሱስ ራሱ ያለውን ምን አለ አሳየኝ። እሺ ጴጥሮስ ላይ መጽሐፍ ቅዱስ የያዘ ሰው የሚያወጣልኝ ሰው አለ? ሁለት ቦታ ጥቀስበት። አንደኛው አብረን ነበርን፣ አብረን በገናናው ክብር በእርሱ ደስ የሚለኝ የምወደው ልጅ እሱ ነው ስሙ ሲል አብረን ነበርን የዳሰስነውን ነው የምናወራው አለና ስቅላቱን ደግሞ በእርሱ ቁስልኛ አብሮ እንዴት በመስቀል እንደተሰቃየ ራሱ ጴጥሮስ ጽፎልናል። እና እዛው አራዝ በእናትህ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 እስኪ ከ20 መጀመሪያ ቁጥር ቻፕተር 1 ላይ በገናናው ክብር በእርሱ ደስ የሚለኝ የምወደው ልጅ የሚለው ድምፅ በመጣበት ጊዜ አብረን ነበርን የሚለውን ቃል አንብብለት። ለምን? የአይን ምስክር እንደሆነ የዳሰሰውን ያየውን እንደሚመሰክር። ከዚያ በኋላ እንዴት በመስቀሉ በመገረፉ ቁስል ተፈወሳችሁ የሚለውን ቃል ሁሉ ጠቅሶ እንዴት በመስቀሉ ስቃይ እንዴት እንደተሰቃየ እንዴት እንደተሰቀለና እንደሞተ እንደውም በስጋው ሞተ በመንፈሱ ሲኦል ሁሉ ወረደ የሚለውን ቃል ጭምር አይደለም። እንኳን ጴጥሮስ አንብብለት እስኪ። ለምን ያስፈልጋል ማንበብ? ይሄው በቃል ነገርኩህ እኮ አታምንም? ይነበብለት አሳየኝ እኮ ቃሉ እናንተ እንደምትሉት አይሉም። አይ ይታያል ሙለታ እስኪ አውጣው ኬቢ። እሺ አንደኛ ጴጥሮስ ምዕራፍ 2 እስኪ ከ22 ጀምሮ አንብበው እስኪ። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ከ22 ነው ያልከኝ? ከ20 ጀምሮ ወርታች ማንበብ ትችላለህ። ኦኬ። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። በግዕዝ እንዲህ ተብሎ ተጽፏል፣ ወበእንተ ኃጢአዊነ ውእቱ ተሰቀለ ዲበ ዕፅ በስጋሁ ከመ ያበጽአነ እመሃጣዊነ። እሺ በል እስኪ አሁን ንገረን በል ዑመር። ይኸው ስለኛ ኃጢአት በስጋው ሞተ በመንፈሱ ሲኦል ወረደ ሁሉ ይላል አይደል እንዴ? አዎ ይላል። ሞተ እያለ ጴጥሮስ አይደል እንደጻፈው? ሞተ እያለ ያው ሆነ ነው እኮ። አሁን ምን ትላለህ እዚህ ጋር ዑመር? ጥሩ ሐዋርያት ሥራ ምዕራፍ 2 ምክትል ነው። ቅዱስ መበስበስን ያጣውምና ነፍሴንም በሲኦል አትተዋትምና ተብሎ ጳውሎስ ነው የጻፈው ያለ። ጴጥሮስ ተናገረው። ስለዚህኛው ብቻ ይመልስና ጴጥሮስ ላይ አሁን ምን አለ እንድታውቁ፣ ዋናው ነገር መጽሐፍ ቅዱስ ላይ ኢየሱስ ይሄን ወንጌል ሲያስተምር ብዙ መከራና ብዙ ስቃይ አይቷል። አልጋ በአልጋ አልሆነለትም። ለዚህ ወንጌል ሲል ብዙ መከራ መገረፍን አይደለም በጣም ብዙ ነገር ተደርጓል። ስለዚህ ይህንን ነገር የሚያደርገው ደግሞ ወንጌሉን ለማስተማር ለኛ ይህንን ነገር ለኛ ሊነግረን ሞተ ነው የሚለው። ግርፋት አለ። በእንጨት እኮ አለ ወዳጄ፣ ሞቷል እኮ ይላል እንዴ። ተው እንጂ ሞተ፣ በስጋው ሞተ እኮ ነው የሚለው። በመንፈስ ሁሉ ሲኦል ወረደ እያለ እሱን ትፈልጋለህ? አሁን ስለ ጴጥሮስ ላይ ሆኖ ሐዋርያ ስላላችሁ እሺ፣ ሉቃስ ጋር ሉቃስ የጻፈውን ሐዋርያ ሥራ ጋር ምዕራፍ 2 ላይ ይኸውልህ፣ ነፍሴም በሲኦል ውስጥ አትተዋትም፣ ቅዱስም መበስበስን ያይ ዘንድ አትተውምና ከሞት ስለመነሳቱ ዳዊት ይሄን አይቶ ትንቢት እንደተናገረ ጌታችን ኢየሱስ ክርስቶስ ሞቶ እንዳልቀረ እንደተነሳ ይሄንን ጳውሎስ ነው የጻፈው።
ትክክል እንዴ ያርጓል እኮ እና ጳውሎስ ነው ወይ ጻፈው? ጳውሎስ ነው ወይ ጻፈው? እሱ ንገረኝ። ሐዋርያት ሥራ እንደዚህ ብለን እኮ እናምናለን እኛ እኮ አልሞተም ብለን ነው ኢየሱስ ምናምን አይደለም። ጳውሎስ ብቻ ነው ለምን ትላለህ? ጳውሎስ አታላላችሁ ለምን ትላለህ? ጳውሎስ ብቻ ነው ወይ ጻፈው? እንድታሳዩኝ እኮ የምፈልገው ለኃጢአታችን ብሎ ነው ኢየሱስ የሚለውን በመስቀል ላይ የተሰቀለው ለኃጢአታችን የሚለውን ከጳውሎስ አስተምሮ ውጪ እስቲ ኢየሱስን ሐዋርያት ብለዋል። እሺ ብሉይ ኪዳን ጋር ልውሰድ። ኢሳይያስ ምዕራፍ 53ን ታምናለህ? እሱንስ ለኢየሱስ እንደሆነ አዲስ ኪዳን ጠቅሷል። ከዛ ቀጥታ ተመልከት፣ ሞቱና ትንሣኤውን ጭምር ከጅማሬ እስከ ፍጻሜ ቻፕተሩ በሙሉ ስለዚህ ያወራል። እሱንስ ታምናለህ? ምንም አያወራም። ኢሳይያስ ላይ ማየት እንችላለን። ኃይሉሻ እሱ የሚያወራው ስለሌላ ነገር ነው። እሺ ስማ፣ የሰማነው ነገር ማን አምኖናል? የእግዚአብሔር ክንድ ለማን ተገልጠዋል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። ኬቢ አይቀበለውም እኮ ስለማይቀበለው ዝም ብሎ መድከም ነው የሚሆነው። የእግዚአብሔር ቃል ነው። የተናቀ ከሰው የተጣላ የህመም ሰው ደዌንም የሚያውቅ ነው። ሙላታ ላስታውሰና ከኃይሉ ጋር ስናወራ ኃይሉን እያነበብኩ ነው። አንተ ለእግዚአብሔር ቃል ክብር የለህም እንዴ? አለኝ ሲጀመር ሲያምንበት አይደል እንደ እስላም ሆኖ ረሳ እንደ ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነው። በእውነት ደዌያችንን ተቀበለ፣ በእውነት ደዌያችንን ተቀበለ፣ ህመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀዘፈ እንደተቸከረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጥቦት በሸላቾች ፊት ዝም እንደሚል በግ እንዲሁ አፉ አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? እንደ ዑመር ማለት ነው። ከክፉዎችም ጋር መቃብሩ አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ ይነሳል ማለት ነው። የእግዚአብሔር ፍቃድ በእጁ ይከናወናል። ጨርሷል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥተዋልና ከአመፀኞችም ጋር ተቆጥረዋልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ለዚህ ኤክስፕላኔሽን አለ ዑመር? ምንም ሳንሄድ ይሄ ነገር ስለ ኢየሱስ አለማውራቱን ብዙ ሳላብራራ ዘሩን ያህል ይላል። አሁን ዘሩን ያህል ስለ ኢየሱስ እንዳልሆነ ልነግርህ። ኢየሱስ ዘሩን አይቷል? አዎ አይቷል። አይቷል። ምን ዘሩነን እኮ እኛ ብራዘር፣ ቆይ ዘሩን አይቷል ማለት የስንዴ ቅንጣት ወድቃ ካልሞተች ብቻዋን ትቀራለች። ልጁን ዘርቶ ልጆች ብዙ ልጆችን ሲያመጣ አንድ ነገር ማወቅ ፈለኩ። ኃይልሽ ፕሊዝ፣ ስለማን ነው የሚያወራው? መንፈሳዊ ቋንቋ ስለማን ነው የሚያወራው? ቆይ ስለማን ነው የሚያወራው? እኔ መማር ፈለኩ ከዑመር። ዑመር ከአንተ መማር ፈለኩ በእውነት። ቆይ ተረጋጋ ዑመር፣ ተረጋጋ። ይሄ ቃል ያልኩት ከአንተ መማር ፈለኩ። ስለማን ነው? የአይሁድ ኮመንተሪዎች የአይሁዶችን ራባዮቹን ይህ ስለማን እንደሚያወራ በደንብ ይነግረዋል። ሲጀመር በአይሁድ ራባዮች አናምንም። እነሱ ክርስቲያኖች አይደሉም፣ ኢየሱስን የሰቀሉ ናቸው። አናምንባቸው። ቅድም ከጳውሎስ ውጭ ሌሎቹ ሙስሊም ናቸው አለ እና ሌሎቹ ግን ይህንን ጥቅስ ጠቅሰው ለኢየሱስ እንደተነገረ ተናገሩ።
ሌሎቹ ማለት ነው ማቴዎስንም ጨምሮ ኤኒዌይስ ቆይ አንድ ነገር ልጠይቅህና ካንተ ጋር ጴጥሮስም ጠቅሷል። አንድ ነገር ልጠይቅህ። ጳውሎስ ከሌሎች ሐዋርያት ጋር አይቀበልምና የሌሎችን ሐዋርያት ትምህርት አይቀበልም ብለህ ነው የምታምነው አንተ? አይቀበልም ሳይሆን ኮምፕሊትሊ የተለየ ትምህርት ነው ያስተማረው። ኦኬ የተለየ ትምህርት ነው ማለት የማይቀባበል የማይገናኝ ትምህርት ማለት ነው አይደለ? የተለየ ትምህርት የሚቃረን። እሺ ሐዋርያቶቹ ለምሳሌ ጳውሎስን ትክክል እያስተማረ እንደሆነ የመሰከሩበት የመጽሐፍ ቅዱስ ክፍል ባመጣልህ ምን ትላለህ? እኔ ደግሞ እሱ የተቃወማቸውንና እሱ ሲርቃቸው የነበሩ አስተምሮ ባመጣልህ ትላለህ። ገስጿል። ጴጥሮስን ገስጿል። ለምሳሌ ለአንተ ጥያቄ ብቻ መልስልኝ። በዛውም በአደባባይ እኮ አንተ ጥያቄ አይደለም ሙለታ መልስልህ። ትክክል እኮ ነው። በአደባባይ ገስጸውታል። እና ዋት ጴጥሮስ እግዚአብሔር ሰው ወደ መስመር ተመለስ ነው። ከአሕዛብ ጋር አልበላም በማለቱ ምን አደረገ? ትምህርታችሁ ትክክል አይደለም አለ። ልክ አይደለም ተመለስ ያለው እኮ ከአሕዛብ ጋር አልበላም ስላለ ነው። ከነገራ ከተገረዙት ጋር ቆይ ለምሳሌ ኢየሱስ ተገረዘ ልክ አይደለማ መገሰጽ ስለነበረበት ገሰጸው። ልክ አይደለማ ገሰጸው። መገሰጽ ስላለበት ገሰጸው። እኛ ጴጥሮስ የማይገሰጽ ሰው ነው ብለናል እንዴ? ፐርፌክት ነው ብለናል። ከመስመር ፈራና ጆዎቹን ፈርቶ ኮምፕሮማይዝ ማድረግ ሲጀምር አንዳንድ ጴጥሮስ እሱም ብቻ አይደለም ጓደኛውን ባርናባስን ጭምር ግብዞች ናችሁ ተመለሱ አላቸው። ይሄ መገሳጽ ደግሞ ያለ ነው። ምን ችግር አለ ታዲያ? ያልተሳሳተ ኢየሱስ ብቻ ነው እኮ ትክክል አልበላም ትላለህ። እኔንም እኮ አንተንም ሁላችንም ኃጢአተኞች ነን አይሁዳውያን ብንሆንም በኢየሱስ በማመን ነው የምንለው። እንዴት አንተ በክርስቶስ ከወጣ በኋላ ከእነሱ አልበላም ትላለህ? ይሄን በማድረግ ልክ አይደለህም አለው እና ተገሰጸና ላይገሰጽ ነው ጴጥሮስ ታዲያ። አይልሽ እግዚአብሔር ሰው አንድ ጊዜ እድል ስጡኝ። እኔ ብዙ ሰማኋችሁ። ጌታ ይባርካችሁ። እሺ ወይ አሁን እኔ መማር ፈለኩ። ጌታን ኃይልዬ 16 እስኪያውጣ ምዕራፍ 16 ምዕራፍ 17 ምዕራፍ 20 ላይ 3 ጊዜ ተላልፎ እንደሚሰጥ ተናግሯል። እንደሚሞት ተናግሯል። እንደሚነሳ ተናግሯል። ተሰቀለም እኮ አይደለም አሁን ጥያቄ ሙሌት አልገባህም እንዴት? ስለ ኃጢአትም እንደሆነ ምን አንብብልን እስቲ አንብብልን። ኦኬ ስለ ኃጢአት ኦኬ በጣም ጥሩ። ስለ ኃጢአት እንደሆነ የተናገረው ጌታ ኢየሱስ ክርስቶስ ማቴዎስ 26 ላይ እና ሉቃስ 22 ላይ ስለ ብዙዎች ኃጢአትን የሚፈሰው ስለ አዲስ ኪዳን ደሜ ብሎ ደሙን ህብስቱን ስለ ብዙዎች ኃጢአት የሚቆረሰውን ስጋውን ብሎ ከጥቂት ቀን በኋላ የሚሆነውን ነገር ተናግሮ ያንን አደረገ። ቆይ አንዴ ስማኝ። ስለዚህ ጌታ ኢየሱስ ክርስቶስ ይሄን ስለኛ ኃጢአት ራሱን አሳልፎ እንደሚሰጥ ጌታ ኢየሱስ ራሱ ተናገረ። ስለ ብዙዎች ኃጢአት ብሎ ተናገረ ማለት ነው። ምኑ ጋር ምን ይላል እስቲ? ምን ያገናኛል? ኦኬ እስኪ አውጣ ማቴዎስ 26 አውጣ። ለኮኔ እሺ አንብብለት። ከመሞቱ በፊት ጌታ ኢየሱስ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ታዲያ ይሄ እኮ እያለ ሜታፎሪካል ንግግር ነው እንጂ ትክክለኛ እንደዚህ ደም እንደዚህ ማለት አይደለም። ስለ ኃጢአት ሰው ደሙን ማለት ነው የሚፈሰው ደሙ ስለምንድን ነው አለ? የሚፈሰው ደሙ ስለምንድን ነው አለ? ስለ ብዙዎች ተረጋጋ። ስለ ብዙዎች እንዴት ነበር በብሉይ ኪዳን ጊዜ ኃጢአት ሲሪየት የሚደረገው? እንትንም በማረድ ነበር አይደል? በግ ይታረዳል፣ ደም ይረጫል። ያ በግ ደግሞ ኢየሱስ ነው ማለት ነው። ኢየሱስ መጣና ይሄ ወንጌል በማስተማርና ይሄን በማድረግ አዲስ ኪዳን ፈጠረ። ስለዚህ ነው ይሄ ሜታፎሪካል ንግግር ነው እንጂ ኢየሱስ እኔ ለኃጢአት ብዬ እንደዚህ እንትን እላለሁ። ወዳጄ ደሙ ስለምንድን ነው የሚፈሰው አለ? ለኃጢአት ደሙ ስለምንድን ነው የሚፈሰው አለ? ምህረትን ለማግኘት። ተው እባክህ። እስኪ ማቴዎስ 16 ደግሞ አንብብለት። 16 ከ18 19 ጀምሮ ያለውን እስኪ አንብብለት ደግሞ። እናነብል ችግር ነው። 16 ስንት? 16 ከ18 ጀምሮ ከ19 ጀምሮ አንብብለት። እኔም ይሄ ጌታ ራሱ በቀይ የተጻፈ ራሱ የተናገረው ነው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ከ19 የመንግስተ ሰማያትንም መክፈቻ
ዎች እሰጥሃለሁ ነው የሚለው። ይሄ ቀጥል። ኦኬ እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያትም የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው ይላል። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጸሐፊዎች ብዙዎች መከራ ይቀበልና ያው ከጸሐፊዎችና አለቆች ብዙ መከራ ይቀበልና ይገደል ዘንድ በሦስተኛም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ። ይሄን ደግሜ ላንብበው መሰለኝ። ከዚያን ቀን ጀምሮ ይሞታል አይሞትም፣ ይሰቀላል አይሰቀልም እኮ አይደለም፣ እንደሚሞትማ ነው እኮ የሚያውቀው። ይሄ እኮ እኛ እኮ አሳረገው ወደ አምላኩ እኮ አረገ የምንለው የብቸኛው የአላህ ጥበብ ነው ወደ ራሱ እንጂ እንደ ፕላኑማ እንደ ማንኛውም ነብይ ግን አንተ ዑመር አንተ ግን ሙስሊም አይደለም። ምክንያቱም ቁርአን እንደሞተና እንደተነሳ እንደተሰቀለ አያምንም። ኧረ በእናትህ አፖስትልኛ ስንት ጊዜ እንትን ያለበትን ፖይንት ነው የምታነሳው? ወዳጅ ዑመር መሞትና መሰቀልና ያምን ብዬ ነው። አይ ዮሐንስ ለወደደን ከኃጢአታችንም በደሙ ላጠበን አለ። በምኑ ነው ያጠበን ያለው? በደሙ አለ። ጳውሎስ ብቻ ነው ደም የሚለው አልክ አንተ። ለማንኛውም ዝም ብሎ ጳውሎስማ በደንብ እኮ ነው ያስረዳን። በቃ እናንተ የምትገኙት በኢየሱስ መስቀል ላይ ቤዛነት ስታምኑ ነው አለን። ጳውሎስ እንደዚህ ብሎ ነው በግልጽ አስተማረው። ስንት አሳየው መሰለህ? ጴጥሮስን ቅድም አሁንም ከታች እየለጠፉልን ነው። ጴጥሮስ አሳየው፣ ዮሐንስ አሳየው ስለ ኃጢአታችን እንደሞተ፣ ሌሎችንም ደቀ መዛሙርት ስለ ኃጢአታችን እንደሞተ ቅድም ማርቆስ አሳየው፣ ቤዛ ሊሆን እንደመጣ። አታምንም። አሁን አንተ እንደማታምን እያወቅን ዝም ብሎ ቆይ አንዴ እባክህን በቃ ስማና ዝም ብሎ መዳረቅ ስለሚሆን አንተ የራስን ማጠቃለያ ያሰጣል፣ እኔም የራሴ ማጠቃለያ ልስጥና በነገራችን ላይ ሙለት አጨረስና እኔ ስለ ሐዋርያ ጳውሎስ ከሙስሊሞች የሰማሁትን ትንሽ አንድ 2 ደቂቃ ብቻ ወስጄ የምነግራችሁ ነገር አለኝ። አንድ አዲስ ነገር ሰምቻለሁ። ይሄን ሐሳቤን እኔ ላጠቃልና ቅድም ከተነሳው ጀምሮ እኛ በመጽሐፍ ቅዱሳችን ጳውሎስ ብቻ ሳይሆን ሐዋርያት እንዳለ ጌታ ኢየሱስ ክርስቶስ ስለ ኃጢአታችን እንደሞተ እኛን በደሙ እንዳጠበ ጌታ ራሱ ስለ ብዙዎች ኃጢአት ሲሪየስ ብዙዎችን ኃጢአት ለማስተስረይ የሚፈሰው ደም ሜታፎሪክ አለ። ደሜ ይፈሳል እያለ ሜታፎሪክ አለ። እኔ እኮ ግራ ነው የሚገባኝ። እኔ አሁን አንዳንዴ ሰው በዚህ ልክ እንዴት ብላይንድ ይሆናል ማለት በዚህ ልክ እንዴት በቃ ዝም ብሎ ኢግኖራንት እንዴት ሰው ሊሆን ይችላል? ስለ ብዙዎች ኃጢአት ደሜ ይፈሳል ይላል። አይ አይፈስም፣ ሜታፎሪክሊ ነው የሚለው እንጂ አይፈስም ይላል። እሰቀላለሁ ይላል ራሱ። አይ አልተሰቀለም፣ ነብያችን ነው የሚለውን እናምናለን፣ መጽሐፍ ቅዱስ የሚለውን እናምናለን ይላሉ። ከዛ እኔ እሰቀላለሁ ይላል። አይ እሱ አልተሰቀለም ይላል። ቆይ እባክህን ሚዩት አድርገው ዑመር። እኔ አሁን አንተ ቆይ መሀል ላይ አትግባ፣ እኔ ጋራ መሀል ላይ አትግባ። አንተ ስታወራ እኔ መሀል ላይ አልገባብህም። የራስን ማጠቃለያ ትሰጣለህ፣ እኔ ግን የራሴን ማጠቃለያ ልስጥ። ስለዚህ በአጠቃላይ መጽሐፍ ቅዱስ ክሌም ያረጋሉ የሚያውቁት ውሸት ዋጋ ይከፍላሉ ብሎ ማለት ወይ አይምሮ ያጡ ካልሆኑ በስተቀር ጤነኛ ሰው የና ያረጋ ስለሆኑ ያዩት እውነት ስለሆነ ትንሳኤውን ስላዩ መሞቱንም መነሳቱንም ስላዩ ይሄንን ሰበኩ። ከ600 ምናምን ዓመት በኋላ መጣና ከ620 ምናምን ዓመት በኋላ መጣና መሐመድ የሚባል አንድ አረብ ሀገር ላይ የሚኖር ሰው መጣና አልተሰቀለም አልሞተም አለ ማለት ነው። ድሮ ቴዎሎጂ ስኩል ሲሄድ ነው ነገር ተነሳና ቆል ጨርስልህ። አንድን ህንጻ አስተማሪው ተጠይቆ አንድን ህንጻ ከፊት ለፊት ያየ አለ ቢጽፍ አለ ውሸት አይደለም አለ። ከሌላ አንግል ደግሞ ያየና ቢጽፍ አለ አንድ ነገር ያም ያለ ትክክለኛ ነገር ነው የጻፈው። ፑት ደም ቱጌዘር የተፈለገው ነገር ኢየሱስ ክርስቶስ ሞቶ መነሳቱ ላይ ነው እንጂ ዲቴል የተነገረውን እያንዳንዱን የሚያስታውሱትን ብቻ ነው የተጻፈው። ይሄንንም ደግሞ ሉቃስ የጻፈው ለምሳሌ ለአንድ አትና ማን የሚሉ ሰውዬ ነው የጻፈው። እግረ መንገድ መንፈስ ቅዱስ ለኛም ተጠቀመ። በእንደዚህ አይነት ሁኔታ ነው ባይብል የተጻፈው ሲጀመር ወንድሜ እንጂ አንክድም። አንዱ የጠቀሰውን አንዱ ያልጠቀሰው አለ። ይቃረናል ማለት አይደለም። የሚቃረነው ሞቱና ትንሳኤው ላይ ችግር ቢኖር ኖሮ ኦፍ ኮርስ ይቃረናል። እንደተጻፈ ሂስቶሪካሊ ምን ባይብል እንዴት እንደተጻፈ ለምሳሌ ባጭሩ ንገረውና ቀጣዩን እሱ ይናገራል።
አዎ ግጭት ብለው እነሱ የሚያነሱትን ባይዘወይ ኦልሬዲ ቅድም እንደተባለው አጻጻፉ ለማን ጻፈ ለምን ጻፈ የሚለውን ነገር የጻፈበትን ሞቲቭን መሰረት ያደርጋል። ለምሳሌ ቅድም አሁን 2 እና 1 ብለህ በጻፍከው ባሳየው መሰረት ኃይሉ ማቴዎስ እየጻፈ ያለው ለአይሁድ ስለሆነ አይሁድ ደግሞ 2 እና ከዛ በላይ ምስክርን ተአማኒነት እንዲኖረው 2 እና ከዛ በላይ ምስክር ያስፈልጋል የሚል እምነት ስላላቸው አጋንንት የወጣላቸው ሰዎች በጌርጌሰን 2 እብዶች ይላል። አይነ ስውሩም 2 ነው። አይነ ስውሩም 2 ይላል። አሁን እዛ 1 ሲል 1 ብቻ ነው ብሎ ቢሆን ኑሮ ያኛው በዚህኛው ሳይድ ብቻ ስለተጨመረ 1 ብቻ ነው ስለሚል እዛ 2 ነው ብሏል። ስለዚህ ኮንትራዲክት ያደርጋል የሚል ነገር ታነሳለህ። 1 ነበረ ወይ? አዎ ነበረ። 2ስ ነበረ ወይ? አዎ። ያኛው የሚያስፈልገው በቃ አይነ ስውር ሰው አይኑን እንደበራ ያ አጋንንት የነበረበት አጋንንቱ እንደወጣ ነው እንጂ የቁጥሩን ማተራ ያደርገውም ለዛኛው ጸሐፊ ለአሕዛብ የሚጽፈውን ጸሐፊ። ለአይሁድ የሚጽፈው ግን 2 እና ከዛ በላይ መሆናቸውን ማተር ያደርጋል። ለምን? እነሱ በሕጋቸው ከ2 በላይ ምስክርነት ትክክል እንደሆነ ስለሚያሳይ 2ን አድርጎ ግልጽ አድርጎ ያስቀምጣል። እነግርሃለሁ፣ ችግር የለም። እሺ ቀጥል። እሺ ምንድን ነው አሁን? ስቅለት የሚባል ኤቨንት መካሄዱን ሂስትሪ አይክድም፣ ቁርአን አይክድም፣ መጽሐፍ ቅዱስ አይክድም። ማን ነው የተሰቀለው የሚለው ጋር ግን ኢቨን ከቁርአን በፊት ራሱ ላይክ ባስሊደስ የሚባሉ ክርስቲያኖች ማርቆስ ወንጌልን ዲፔንድ አድርገው ሰብስቲቱሽን ነው በኢየሱስ ፋንታ የተሰቀለው ሌላ ሰው ነው ብለው ማርቆስ ወንጌልን ዲፔንድ አድርገው ያምናሉ። የሚገርም ነገር ማርቆስ ወንጌል ከ4ቶቹ ወንጌሎች ቀዳሚውና ለስቅለቱ ቅርብ የሆነ ወንጌል ነው። ስለዚህ ልክ መጽሐፍ ቅዱስ ላይ እስቲ ማርቆስ ወንጌል ምን ብሎ ነግሮናል ብለን ስንናገር ለሚያስቡና እውነታን ለሚፈልጉ ሰዎች አለመሰቀሉን የሚያሳዩ ብዙ ሂንቶች ማርቆስ ነግሮናል። ምክንያቱም እውነቱንም ቢያቅ አልተሰቀለም ብሎ መጻፍ አይችልም። ምክንያቱም በሮማ ኢምፓየር በዛ ታይም ላይ በዛ ሀያልነታቸው ያሌለ ነገር ነው ክሌም ያደረከው ዑመር ወንድሜ። እስኪ ቆይ አንዴ ከ7ኛው ክፍለ ዘመን በፊት እናንተ ከመምጣታችሁ በፊት አንድ ሰው እስኪ በታሪክም በል በሃይማኖት አንድ ሰው ክርስቶስ ቆይ አንዴ ልንገርህ፣ አንዴ ዝም ብለህ ይኸውልህ እንደተማረ ሰው እናውራና እንዳነበበ ሰው ምን ታደርጋለህ መሰለህ? ከ7ኛው ክፍለ ዘመን በፊት የእናንተ እምነት ከመመስረቱ በፊት የነበረ የትኛውም ታሪክ ጸሐፊም በለው የትኛውም እምነት ሃይማኖት ኢየሱስ ክርስቶስን መሰቀሉን የሚክድ እስኪ ያምጣልኝ አንድ ሰው። ባስሊደስ ሰምቼም አላውቅም። እዛማ ኢየሱስ በስጋ አልመጣም ብሎ የሚያምኑ ኖስቲሶችም እኮ በዛም ዘመን በዛው በሐዋርያት ዘመንም ነበሩ። አልተሰቀለም የሚል ሰው ካለ ያምጣ እስኪ አምጣ። ባስሊደስ የሚባሉ ክርስቲያኖች ለምን ሰርች አደርጋለሁ? አንተ ኤቪደንሱን ይዘና እንጂ አምጣ። ታማኒ ከሆነ ሶርስ እነዚህ ማናቸው? ሰምቼ አላውቅም። በዚህ ዓመተ ምህረት ብለህ ወይ አምጣ። ሂስቶሪካል ኢቨንት እኔ ለምን ሰርች አደርጋለሁ? ሂስቶሪካል ኢቨንትን አንተ ክሌም ለምታረገው ነገር ባይዘው እኔ አይደለሁም የማቀርብልህ። አንተ ክሌም ላረከው ነገር ከ700 ዓመት በፊት ከ7ኛው ክፍለ ዘመን በፊት 600 ምናምን ዓመት ከ700 ዓመት በፊት እስልምናን ከመመስረቱ በፊት ያለ የትኛውንም ሃይማኖት በታሪክ ክርስቶስ አልተሰቀለም የሚል እሱን ማስረጃ አምጣልኝ። ቆይ ባስሊደስ ስለሚሉት ክርስቲያኖች አዲስ ስለሆነብህ እንደውም አንተ ብልጥ ብትሆን በምን እናውቃለኛ? የሆነ ፈጠራ ቢሆንስ በምን ካለጅ የምትነግረን የሆነ ግለሰብ እንደዛ ብሎ የጻፈው ነገር ብታመጣ ምንድን ነው የማውቀው? ምንድን ነው ማስረጃ? እስከዛሬ ሰምተን የማናውቀውን ነገር እንደውም መጠየቅ ያለብህ እንዴት ነው? እኔ እነዚህ ክርስቲያኖች ዲፔንድ ያደረጉት ማርቆስ ወንጌል ላይ ነው ስል እስቲ ማርቆስ ወንጌል ላይ የቱ ጋር ነው እስቲ ያለመሰቀሉንና ማርቆስ እንዲህ እኮ ቢሆን ከሐዋርያቱ አንዱ አይደለም። ማርቆስ የኢየሩሳሌም ሰው ነው። ኦፍኮርስ እናቱ የኢየሱስ ደቀ መዝሙር የነበረች ናት። ማርቆስ እኮ የሰው ልጅ ለብዙዎችን ቤዛ ሊሰጥና ሊያገለግል መጣ ብሎ እኮ ሰቨሪንግ ሰርቫንት መሆኑ እንዲሁም ስቅዩ አገልጋይ መሆኑን ለሞት ራሱን እንደመጣ ራሱን ቤዛ አድርጎ ሊሰጥ እንደመጣ እኮ ነው የሚናገረው። አሁን እሱ ክሌም እንደሚያደርገው ነው እንደ ማርቆስ የሚናገረው። ቤዛ ምን ማለት ነው? ቤዛ ማለት አይዋ እሺ፣ አሁን ከርዕስ ወደ ርዕስ እየሄደ ነው። በእናትህ
ከርዕሱ ወደ ርዕስ እየሄድክ ነው ማለት ነው። ለማንኛውም የለም ነው ማለት ከ600 ምናምን ዓመት ከ7ኛው ክፍለ ዘመን በፊት የኢየሱስን ስቅለት የሚክድ የለም በታሪክ። እኔ ግን በአንጻሩ የታሪክ ጸሐፊያን የአይሁድ ታሪክ ጸሐፊያን ክርስቲያንም ያልሆኑ ሰዎች ክርስቶስን መሰቀሉን በዛን ዘመን የነበረ የዓለም ሂስትሪ የዓለም ቸርች ሂስትሪ አይደለም የዓለም ሂስትሪ ጆሴፍስ የሚባለው ታሪክ በሂስትሪ በወርልድ ሂስትሪ ላይ ፌመስ የሆነ ሂስቶሪያን ነው። በነገራችን ላይ በወቅቱ የነበረ እንደውም ተቃዋሚ ነው። የኢየሱስ ክርስቶስ ክርስቲያኖችን ሲጠላ ምን ብሎ እንደጻፈ ታውቃለህ? ክርስቲያኖች አለ እያሾፍባቸው በፓለስቲኒያ ከሞት የተነሳውን ኢየሱስ የሚባለውን ሰው ያመልካሉ እስከዛሬ ብሎ ቀልዷል። ግን ሳያውቀው ግን ለማሾፍ የጻፈው ላይ ከሞት መነሳቱን እንኳን አልካደም። እሱ ራሱ ተቃዋሚ ሰውዬ ሞኞች ናቸው ብሎ እኮ የጻፈው ከሞት የተነሳውን ያን ኢየሱስ የሚባለውን ሰው ያመልካሉ ብሎ በቃ ኃይል ወልዱ ተቃዋሚ እንኳን ከተቃዋሚዎች እንኳን እስከዛሬ ሮማን ኢምፓየር እኮ አይክድም። በነገራችን ላይ በሬከርድ ኦፊሳቸው እኮ ኢየሱስ የሚባል ሰው በእነሱ ኢምፓየር ከሞት ተነስቶ ግራ እንደተጋባ እኮ ጲላጦስ ሪፖርት ያደረገው እስከዛሬ ድረስ አለ በእነሱ ሬከርድ ኦፊስ። ግራ ገብቶኛል፣ ኢየሱስ የሚባል ሰው ከሞት ተነስቷል። እሱን ጲላጦስ አሁን እንደውም ላይ ስለ ጲላጦስ እንደውም ካመጣው ጲላጦስ ልክ ተሰቀለ ብሎ ላይክ በአንዴ በፍጥነት በዛ በ6 ሰዓት ውስጥ ሲሞት ለምን ተገረመ? በጣም እኮ ነው የደነገጠው። እንዴ ሞታ ሲለው እኮ እንትኖቹ ወታደሮቹ እንትና ሬሳውን ሊቀበል ሲመጣ የአርማኒው ማን ነው እንትና ሞት የእሱ ሞት እርሊ ሆነ። ምን ችግር አለ ታዲያ? ሞት አንዳንዱ ሰው እኮ ላይ ሞት ለምሳሌ አይደለም የስቅለት ሞት እኮ አንድ ሰው ይኸውልህ መስቀል ላይ ሲሰቀል ተቃይቶ እንዲሞት ነው እሱ። እህል ከቀመሰ ቆይቷል፣ ከተኛ ቆይቷል፣ ይኸውልህ ብዙ ተጎድቷል፣ ተንገላቷል፣ ረጅም ጊዜ ነው። ስለዚህ ቶሎ ቶሎ አረፈ። ምንድነው ወሶ ቢግ እኮ ልነግርህ ነው። ልክ እንደዛ ስለሆነ ይኸውልህ ይሄን ነገር የሱ ጎኑ ተወቅቶ ውሃና ደም ጠብታ እስከ መጨረሻ ድረስ ወዲያው እሱ ሁለቱ ወንበዴዎች ግን በጎናቸው በጦር አልተወጋም። እሱ ጎኑ ተወግቶ ደሙና ወዲያው አልቆ ወዲያው ይኸውልህ ችንካሩ ብቻ አይደለም ደሙን ያፈሰሱት ከውስጡ ሙልጭ ብሎ ያለቀው ነው። ቆይ ኃይሉ ነፍሱን ጌታችን ኢየሱስ ክርስቶስ ራሱን አሳልፎ የሰጠው ይሄ ተሰቃይቶ ነው። በዚህ ላይ ከዛ በፊት ራሱን አሳልፎ ነው የሰጠው ነፍሱን። እንደውም በግርፋት ውስጥ አለመሞቱ ራሱ ነው አሳልፎ የሰጠው። መጽሐፍ ቅዱስ ቅድም አምናለሁ ብለህ ነበረ። ነፍሴ ማንም ከኔ እኔ ራሴ ያኖራታለሁ ራሴ ያነሳታለሁ፣ በፍቃዴ ነው ማኖራት ማነሳት አለ። ፋይናሊ መስቀል ላይም አባት ሆይ ነፍሴን አደራ ሰጣለሁ ብሎ ነፍሱን ራሱ ነው የሰጠው ማለት ነው። ይሄንንም አይቶ ከታች የነበረው አለቃ ያከበረ ይናገራል። ሙለታ እስካሁን ሰማኋቸው። ኢየሱስ ሞተ ተነሳ የሚለው ከቁርአን ላሳየው ነው። እሺ ፕሊዝ አምጣ፣ ደስ ይለናል። እሺ በደንብ ይሰማ። ሰላምን በእኔ ላይ ነው። ሱረቱል መርየም 19:33 ሰላምን በእኔ ላይ ነው፣ በተወለድኩበት ቀን በሞትኩበትም ቀን ሕያው ሁኜ በተቀሰቀስኩበት ማለት በትንሣኤ ቀን ዓለም ሞቶ ተነስተዋል። በቁርአን ላይ አንድ ያ ቆይ ተረጋጋ፣ በደንብ ተረጋጋ። ሙቶ ተነስቷል፣ ተወልዷል። አንደኛ ከዛ ቁርአን አይክድም እንደተወለደ። ከዛስ ሞቷል፣ ከዛስ ተቀሰቀሰ ማለት ተነስቷል። ያ ይህ የሚናገረው ማን ነው ስትሉ 33 ነው ያነበው። 34 ምን ይህ የመርየም ልጅ ኢሳ ነው። እኔ እኮ ሙስሊሞች የመንግትርነት ነው። ታዲያ ለምን ጌታን አትቀበሉም እናንተ ሰዎች? ቅድም ፈጣሪ መሆኑን ኃይልዬ ኢየሱስ መጥቶ ይሞታል። ታዲያ እያነበብኩን ነው ዑመርዬ፣ እያነበብኩልህ ነው። ሱረቱል መርየም 19 እኮ እንደተሰቀለ አሳያችኋለሁ ብለህ ኧረ ጉድ ብሏል። እውነቱን ነው። ኧረ ጉድ። እሺ ተረጋጋ። ሰላምን በእኔ ላይ ነው የሚለው ኢየሱስ ነው። ሰላሙም በእኔ ላይ ነው፣ በተወለድኩበት ቀን በምሞትበትም ቀን ሕያው ሁኜ በምቀሰቀስበት ቀን የሚለው ማን ነው? 34 ይህ የመርየም ልጅ ኢሳ ነው። ያ በእርሱ ይጨርስ እንዴ! አዲስ ነገር እየሰማን ነው። ቆይ ተረጋጋ። እኔ መነሳቱን ጭምር እኮ ነው እየተናገረ ያለው። ጋይድ ቆይ አሁንም እደግመዋለሁ። አንተ ስለማትረጋጋ እደግመዋለሁ።
በጣም ነው የሚያማቸው ቁርአናቸው ላይ ያው መጽሐፍ ቅዱስ መጥቶ ይዘባርቃሉ። ሰላምን በእኔ ላይ ነው በተወለድኩበት ቀን በምሞትበትም ቀን ሕያው ሁኜ በምቀሰቀስበትም ቀን ያለው ማን ነው? 34 ይህ የምርየም ልጅ ኢሳ ነው። 4 ነጥብ ነው ያስቀምጠው። አቦ እግዚአብሔር ይባርክ። አቦ ቀጥል፣ ተረጋጋ። ይህ የምርየም ልጅ ኢሳ ነው 4 ነጥብ ያደርግና ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው። በእርሱ ብዙ የሚጠራጠሩበት አሉ። እሱ እውነተኛ ቃል ነው። እሺ ይሄ ምንድን ነው የምታደርገው? በቁርአን ቁርአን ህይወት እንደሰጠም ይናገራል። እንደተነሳም እውነተኛ የአላህ ቃል ነው። ለዚህ ነገር ቆይ አፖስትልዬ፣ ቆይ ያዘው እዚህ ጋር ለዚህ ነገር አፖስትል ለጠቀሰው የቁርአን ጥቅስ እባክህን መልስ ስጠን እስቲ። እሺ ልስጥ፣ ከየቱ ልጀምርልህ? ይኸውልህ በምወለድበት በምሞትበትና በምቀሰቀስበት ቀን ኢየሱስ ተወልዷል፣ መጥቶ ይሞታል። እንደ ማንኛውም ሰው ደግሞ ለጥያቄ ይቀሰቀሳል። ይሄ ምንም እናንተ ከምትሉት ጋር ያገናኝ። ሁለተኛ ደግሞ እሱ የአላህ የይሁን ቃል ነው፣ በይሁን የተፈጠረ ነው እሱ ነው የሚለው። የለም እዚህ ጋር እንደዛ አይልም። የለም ከፈተው ነው ያው ከፈተው ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው የሚለው። የይሁን ቃል ነው የይሁን ቃል የሚለው የለም። እኔ አውጥቼ ላሳይ። ቆይ ክፈትልኝ። እኔ ቪዲዮን ከፍታለሁ። ቆይ ተረጋጋ። በቪዲዮ ላሳያችሁ። የይሁን ቃል የሚል የለም ቁርአን ላይ። ቆይ ከፍተዋለሁ በቪዲዮ አረብኛው ስለማችለው እንግሊዘኛውን ላይ እኔ እችላለሁ። እሺ ክፈት። ምንድን ነው አትችልም ማለት? አረብኛ አበሻ ነህ ብሎ ነው አረብኛ አትችልም ያለው። ልትችል ትችላለህ በእርግጥ። ሀይዱም እንዲገባው እንደ እንግሊዘኛው ላይ አድርገው። እንግሊዘኛ አማርኛው አለ አማርኛ አለ አይደል? የእግዚአብሔር ቋንቋ አንብብልን በአማርኛ። በአማርኛው ነው የይሁን ቃል የሚለው ነው የምትለው ዑመር። ዛሬ ጉድ ፈላ። ኢየሱስ ሞቶ መነሳቱንም ጭምር ቁርአን ውስጥ አገኘን። ዛሬ ፈጣሪነቱን አየን። ቅድም ፈጣሪነቱን አየን። አሁን ደግሞ ሞቶ መነሳቱን ጭምር አየን። አይልሽ አንብብልን እባክህ። ይኸው ዋው ሙስሊሞች ሆይ ምን ትጠብቃላችሁ? ጌታ ኢየሱስ ክርስቶስ በመስቀል ላይ ከሞተላችሁ፣ ከተሰቀለ፣ ከሞተ፣ ከተቀበረ፣ ከተነሳ ምን ትፈልጋላችሁ? አምላክ ከሆነ እሱ እንዴት ነው አሁን ይታያል? ኧረ ይታያል። አረብኛውም አማርኛውም ቁጭ ብሏል። በቃ ምንም አያስፈልገንም፣ ተመልሶልናል። ወንድማችን አሁን ጌታን ሊቀበል ጫፍ ላይ ነው ያለው። እርግጥ እንትን አድርገው ወደ ላይ አድርገው ማለት እንትን አድርገው ዘቅዝቀዋል። ያ ገልብጠው ፍሊፕ ኦቨር። ያ ኦኬ፣ ለእናንተ እንደዚህ ነው የሚታያችሁ። እሺ ቆይ፣ ያ ከዚህ ብዙም አይነበብም ግን ኦኬ፣ በቃ አይተነዋል። ቴንክ ዩ። አይደለም ይታያል። የይሁን ቃል የሚለው የት አለ? የይሁን ቃል ነው አልከኝ አይደል? የምንድን ነው የሚባለው? የይሁን ቃል አልክ አንተ። ቆይ እዚህ ጋር እየው በደንብ ቆይ አሳያለሁ በደንብ አድርጌ። ይኸው ምን ይላል? ኧረ የለም በእናትህ አንብብልንና በቃ ደህና ሆኖ አንብበህ። እኔ ላንብበው። ቆይ ላንብበው፣ ስሙ በደንብ። ሌላ ደግሞ ልጨምርላችሁ። እውነተኛ የዘላለም ሕይወት መንገድ ቁርአን ላይ ነው የሚያወራው፣ እኔ አይደለሁም። እችን ስማ። ቆይ ኢሳ አለ አላህም ጌታዬ ጌታችሁም ነው። ይሄ ዮሐንስ ወንጌል እንዳለ ነው። ወደ አምላካችሁ እንዳለ። እሺ ኢሳም አለ አላህም ጌታዬ ጌታችሁም ነውና ተገዙት። ይህ ቀጥተኛ መንገድ ነው። በኢሳ ነው የምትገባው ወደ አላህ። ዋው በቃ እኮ ምንም ሙስሊሞች እኮ መስማት ስላልፈለጉ ነው ማለት ነው። ኢሳ እየመሰከረ ነው።